ትልቅ የሆነ እምነት ሳይሆን ትንሽ ቅጣት የምታክል እምነት ነው አለ ተራራ በባህሪው እይታህን ይጋርዳል ተራራ ርቃችሁ እንዳታዩ ወደ ማዶ እንዳታዩ እግዚአብሔር ወዳየላችሁ እንዳታዩ እይታችሁን ይሸፍናል እይታችሁን ይጋርዳል ጌታ ኢየሱስ ግን እይታችሁን ለሚጋርደው ነገር አለ ለዚህ ተራራ አለ የሚያስፈልጋችሁ እንጣት የምታክል ምን የእግዚአብሔርን ቃል አጠር አድርጌ አብረንና አለን ከዛ በኋላ እንጸልያለን ኢየሱስ ጌታ ነው ማቴዎስ ወንጌል ላይ የጌታን ቃል አብረን እናያለን ማቴዎስ ወንጌል ላይ ምዕራፍ 17 ላይ እናወጣለን ከቁጥር 14 ጀምሮ እስከ 20 ድረስ ያለውን አነባለሁ ወደ ህዝቡም ሲደርስ አንድ ሰው ወደ እርሱ ቀረበና ተንበርክኮ ጌታ ሆይ እስቲ ጮክ በሉና ጌታ ሆይ በሉ ልጄን ማርልኝ በጨረቃ እየተነሳበት ክፉኛ ይሰቃያልና ብዙ ጊዜም በእሳት ብዙ ጊዜም በውሃ ይወድቃልና ወደ ደቀ መዛሙርትህም አመጣሁት ሊፈውሱትም አቃታቸው አለው ኢየሱስም መልሶ የማታምን ጠማማ ትውልድ ሆይ እስከመቼ ከእናንተ ጋር እኖራለሁ እስከመቼስ እታገሳችኋለሁ ወደዚህ ወደ እኔ አምጡት አለ ኢየሱስም ገሰጸው ጋኔኑም ከእርሱ ወጣ ብላቴናውም ከዛች ሰዓት ጀምሮ ምን አለ ድምጻቸው አይሰማኝ ያስር ሰው ድምጽ ነው የሚሰማው ምን አለ ተፈወሰ ከዚህ በኋላም ደቀ መዛሙርቱ ብቻቸውን ወደ ኢየሱስ ቀረቡና እኛ ልናወጣው ያልቻልነው ስለምንድነው አሉት ኢየሱስም ስለ እምነታችሁ ማነስ ነው እውነት እላችኋለሁ thank you lord እውነት እላችኋለሁ የሰናፍጭ ቅንጣት የሚያህል እምነት ቢኖራችሁ ይህንን ተራራ ከዚህ ወደዚያ እለፍ ብትሉት የሰናፍጭ ቅንጣት የሚያህል እምነት በሉ yes ቢኖራችሁ ይህንን ተራራ ከዚህ ወደዚያ እለፍ ብትሉት ምን ይላል ያልፋል የሚሳናችሁ ነገር መንፈስ ቅዱስና መሰግናለን ኮቫኖስ ሳኒያ ካላቬላሃቶ ሁሉም ሰው አንድ ደቂቃ እንዲጸልይ ይፈልጋል ጉባኤው አንድ ደቂቃ እንዲጸልይ ይፈልጋል የእግዚአብሔርን ድምጽ ለመስማት የመጣችሁ ጸልዩ የእግዚአብሔር ቃል በስልጣን በላያችሁ ላይ እንዲሰራ የእግዚአብሔር ቃል በነፍሳችሁ ላይ እንዲያበራ የእግዚአብሔር ቃል በነገራችሁ ላይ እንዲያበራ የእግዚአብሔር ቃል በሁኔታችሁ ላይ እንዲያበራ የእግዚአብሔር ቃል ነገራችሁን ለውጦ እንድትሄዱ የመጣችሁት ለተራ ነገር ብቻ እንዳይሆን የሆነ ነገር ተቀብላችሁ እንድትሄዱ ቃሉ ነገራችሁን እንዲለውጥ የምሰማው ቃል ነገሬን ይለውጣል ያላችሁ ተናገሩ ሳካታ ቬላካባ ሳንዳጋባ ሼቴ ኬቦስ ዋላካታ ቫላ ሳንታ ኬቬኬ ፔሬጌቴ ሻታካቦስ ሳናካቴላ ጋቦስ ሲላጋባሃቶሳ ጸልዩ ይሄ ቃል ያንድን ሰው ትዳር ይሰራል ይሄ ቃል ያንድን ሰው ጤንነት ይለውጣል ይሄ ቃል ያንድን ሰው ኢኮኖሚ ይቀይራል የሚናገር ሰው ያስፈልጋል መንፈስ ቅዱስ ይስማችሁ ተናገሩ ግዴለም ተራ ምልልስ ዛሬ ያበቃል ተራ ህይወት ዛሬ ያበቃል ዋካታ ሴሌቬኖን ታካባስ መንፈስ ቅዱስና መሰግናለን ቃልህ ብርሃን ሆኖ በአንድ ሰው ጤንነት ላይ ያበራል ቃልህ ብርሃን ሆኖ በአንድ ሰው ቤት ውስጥ ያበራል ቃልህ ብርሃን ሆኖ በአንድ ሰው ትዳር ላይ ያበራል ቃልህ ብርሃን ሆኖ በአንድ ሰው ኢኮኖሚ ላይ ያበራል ከቃሉ የተነሳ እግዚአብሔር ነገራችሁን ዛሬ ይለውጣል
ከቃሉ ክብደት የተነሳ እግዚአብሔር መንፈሳችሁን ዛሬ ይቀይራል የቃሉ ክብደት የጠላታችሁን ራስ ይቀጠቅጣል የቃሉ ኃይል የቃሉ ብርሃን የቃሉ መገለጥ ጨለማውን ከህይወታችሁ ላይ ይገፋል ተራራ የሆነውን ከኢኮኖሚያችሁ ላይ ያነሳል ተራራ የሆነው ነገር ከቤታችሁ ላይ ይነሳል አንድ ሰው ጮክ ብሎ ዛሬ አዲስ ነገር በህይወቴ ላይ ይሆናል ይበል ዛሬ እንግዳ ነገር በህይወቴ ላይ ይሆናል ይበል እልልታ ጭብጨባ አምጡና በመገኘት ውስጥ ሆናችሁ ቁጥሩ የምሰብክበት ርዕስ የምታሸንፈው ቅንጣት በሚል ነው የምታሸንፈው ምን የምታሸንፈው ምን ግዴላችሁም ተናገሩ የምታሸንፈው ምን በደንብ ስሙኝ እዚህ ቦታ ላይ አንድ ሰው ልጁ በጋኔን የሚሰቃይ ልጁ በጨረቃ እየተነሳበት በጨረቃ የሚጥለው በጨረቃ አንዴ በእሳት ላይ የሚጥለው ከዛ ደግሞ አንዴ በውሃ ላይ የሚጥለው በጋኔን ምክንያት ይሄ ብላቴና ይሰቃያል ብላቴናው ብቻ አይደለም ቤተሰብ በሙሉ በጋኔኑ ምክንያት ይሰቃያል እና ይሄ ሰው አንድ ነገር ሰማ ይሄንን ብላቴና 100% እርግጠኛ ነኝ አለ ኢየሱስ ጋር ወይም ደቀ መዛሙርት ጋር ይዤ ቢሄድ አለ ይሄ ብላቴና ምን ይላል አለ አቤት ይፈወሳል በሚል እምነት ልጁ የሚሰቃይበትን ለሊት የሚጥለው ቀን የሚጥለው የሚሰቃየውን ብላቴናውን ይዞ ወደ ደቀ መዛሙርት መጣ እና ወደ ደቀ መዛሙርት ከመጣ በኋላ ባካችሁ ልጅ ያላቸው ለደቀ መዛሙርት አንዳንዴ በጨረቃ ሲነሳበት ልጄን በእሳት ላይ ይጥለዋል በጨረቃ ሲነሳበት ልጄን በምን ላይ ይጥለዋል በውሃ ላይ ባገኘው ስፍራ ላይ ሁሉ ብላቴናዬ ይወድቃል ከዚህ የተነሳ ተሰቃይቻለሁ ፈውሱት ብሎ ለደቀ መዛሙርቱ አምጥቶ ያንን ብላቴና ሰጠው ደቀ መዛሙርቱም ማዘዝ ጀመሩ መንፈሱን ቅድም እንዳነበብኩት ውጣ ይሉታል ጋኔኑ ከልጁ ህይወት ላይ መሄድ አልቻለም ልቀቅ ይሉታል ጋኔኑ ከልጁ ህይወት ላይ መውጣት አልቻለም ኋላ ላይ አባትየው ተበሳጨና ወደ ኢየሱስ ይዞት አመጣውና ጌታ ሆይ አለው ደቀ መዛሙርቶች ጋር መጣሁት ደቀ መዛሙርቶች ግን ይሄንን ብላቴናዬን ሊፈውሱት አልተቻላቸውም ብሎ ነገሩት ኢየሱስ እንደዚህ አለ እናንተ ይሄ ጠማማ ትውልድ ከናንተ ጋር እስከመቼ ነው አለና አምጡት አለና በኢየሱስም ምን አለው ገሰጸው ሲገስጸው በዛ ሰዓት ላይ ልጁ ምን አለ ይላል የአንድ ሰው ድምጽ ልጁ ምን አለ ይላል ግዴላችሁ ለሰርግም ብትመጡ በደንብ ተቀበሉ ይሄ ነገር ቃል ታሪካችሁን ዛሬ ቀይረዋል ልጁ ምን አለ ይላል በደንብ ስሙኝ ተፈወሰ ይላል ልክ ልጁ ሲፈወስ ደቀ መዛሙርቱ ኮንፊውዝድ ሆኑና ሰው ሁሉ ከሄደ በኋላ ኢየሱስ ጋር መጡና ጌታ ሆይ አሉት ልክ አንተ ያዘዝከው አይነት ማዘዝ ነው እኛ መንፈሱን ያዘዝነው እኛ ስናዘው አሉት መንፈሱ አልሄደም ልጁም አልተፈወሰም አንተ ስታዘው ግን አሉ ዘሴም አይነት ትእዛዝ አውጥተን ለኛ ችግሩ አልሄደም ለኛ ጨለማው አልሄደም አንተ ግን እኛ እንዳዘዝነው አዘኸው ሄደ ምንድነው ምክንያቱ ብለው ጠየቁት በጣም ደስ የሚለኝ ነገር አንድ ነገር በእነዚህ ደቀ መዛሙርት መሃል አስተዋልኩኝ እነዚህ ደቀ መዛሙርት ያንን ሰው መፈወስ አልቻሉም ነበር በዛ ሰው ምክንያት ፌል አድርገዋል ወድቀዋል አልተሳካላቸው የሞከሩት ነገር ወደ ስኬት አልመጣላቸው ሊሳካላቸው አልቻለም በጣም ደስ የሚለው ባልተሳካላቸው ጉዳይ ግን የጠየቁት ሰውን ሳይሆን ራሱ ኢየሱስን ነው ባልተሳካላቸው ጉዳይ በጨነገፉት ጉዳይ መጡና ጌታ ሆይ አሉ ስለምን እምቢ አለን አሉ ዛሬ ስሙኝ በጨነገፋችሁበት ጉዳይ ትላንት የወደቃችሁበት ውድቀት ትላንት የተያዛችሁበት መያዝ ሁሉ ዛሬ መልስ ያገኛል መጡና
ጌታ ሆይ አሉት ስለምንድነው እኛ የጨረገፍነው ጠይቁት እሱን ለምን እንደወደቃችሁ ጠይቁት ለምን እምቢ እንዳላችሁ ጠይቁት በጣም የሚገርመው ነገር ኢየሱስ እንደዚህ አለ መንፈስ ማስወጣት ባቃታቸው ጉዳይ ላይ ኢየሱስ እንደዚህ አላቸው ሲመልስላቸው ጌታ ሆይ ለምን ፌል አደረግን ጌታ ሆይ ለምንድን ነው በዚህ ጉዳይ ያልተሳካልን ብለው ሲጠይቁት ጌታ እንደዚህ አላቸው እናንተ አላቸው የሰናፍጭ ቅንጣት ታክል እምነት ቢኖር ማሳኖ ካባሳ የሰናፍጭ ቅንጣት ታክል እምነት ቢኖራችሁ አለ መንፈሱ አይደለም አለ ይሄ ከፊታችሁ የቆመው ተራራ አለ ተነቀልና እለፍ ወደ ማዶ ብትሉት አለ ያልፋል አለ እነሱ በመንፈስ ጉዳይ ፌል አረጉ በዛ ጋኔን ጉዳይ ፌል ባረጉት ጉዳይ ላይ ኢየሱስ ስለ ተራራ ያወራቸው ጀመር ኢየሱስ ስለ እምነታቸው ያወራቸው ጀመር በጣም የሚገርመው ነገር ፌል ባረጉበት ጉዳይ ኢየሱስ እንዲህ አላቸው ከዛሬ በኋላ ፌል እንዳታረጉ አለ ቅንጣት ነው የሚያስፈልጋችሁ አለ ጮክ በሉና እስቲ ቅንጣት ታክል እምነት በሉ ተናገሩ ቅንጣት የሚያክል እምነት በሉ የሰናፍጭ የሚያክል እምነት በሉ ተናገሩ ሰናፍጭ የሚያክል እምነት በሉ ኢየሱስ እንደዚህ አላቸው እናንተ ለወደቃችሁበት ውድቀት ብቻ አይደለም አለ ሌላ በላይፋችሁ በህይወታችሁ ላይ ለሚገጥማችሁ አለ ትልቅ ለሆነ ነገር አለ የሚያስፈልጋችሁ ቅንጣት የምታክል እምነት ነው አለ ኢየሱስ እንደዚህ ያደረገ ውድድር ውስጥ አስቀመጠ ትንሽ የምታክል ቅንጣት የምታክል እምነትና ትልቅ የሆነ ተራራን የሚያክል ችግር ሚዛን ላይ አስቀምጦ መመዘን ጀመረ ሚዛኑ በአንዱ ሳይድ ተራራን ይዟል በሌላኛው ሳይድ ደግሞ ቅንጣት የምታክል ምን ይዟል ግዴላችሁም ሰርገኞች ዝም ቢሉም ችግር የለውም እናንተ ግን ተናገሩ ምን ይዟል እምነት ይዟል እንዲህ አለ ኢየሱስ ይሄ ትልቅ ተራራ አለ ይሄ ትልቅ ተራራ የሚያስፈልገው አለ ትልቅ የሆነ እምነት ሳይሆን ትልቅ የሆነ እምነት ሳይሆን አቤት ትልቅ የሆነ እምነት ሳይሆን ትንሽ ቅንጣት የምታክል እምነት ነው አለ ተራራ በባህሪው እይታህን ይጋርዳል በደንብ ሰማኝ አሁን እይታችሁን ይጋርዳል ተራራ ርቃችሁ እንዳታዩ ወደ ማዶ እንዳታዩ እግዚአብሔር ወዳየላችሁ እንዳታዩ እይታችሁን ይሸፍናል እይታችሁን ይጋርዳል ጌታ ኢየሱስ ግን እይታችሁን ለሚጋርደው ነገር አለ ለዚህ ተራራ አለ የሚያስፈልጋችሁ ቅንጣት የምታክል ምን አያያ ቅንጣት የምታክል ምን ጮክ በሉና ቅንጣት የምታህል እምነት በሉ ቅንጣት የምታህል እምነት ሰጣቸው ለትልቁ ችግር ለትልቁ ተራራ ለትልቁ ፕሮብሌማቸው ትንሽ የማይታይ ተራራ ይታያል ተራራ ግዙፍ ነው ችግሩ ግዙፍ ነው ይታያል ለሚታየው ችግር ግዙፍ ለሆነው ችግር ግን የሰጣቸው የማይታይ እምነት ነው ዛሬ ነግራችኋለሁ ነገራችሁ ምንም ያህል ግዙፍ ቢሆን እንደ ተራራው የሚታይ ቢሆን ለሚታየው ትልቅ ለሆነው ችግር ግን ዛሬ የሚያስፈልገው ትንሽ ቅንጣት የሚያክል ቅንጣት የሚያህል እምነት ሰጣቸው በጣም የሚገርም ነው ተራራው ትልቅ ነው ይታያል ተራራን አለማየት አትችልም ተራራ ይታያል ለሚታየው ለትልቁ ተራራ የማይታይ ትንሽ እምነት ሰጣቸው እየገባ ያለው ሰው ነኝ ጥቂት ሰው ነው ለሆነች ነፍስ ግን እግዚአብሔር ዛሬ መልስ እየሰጠን ያለው ትልቅ ለሆነ ተራራ ግዙፍ ለሆነ መከራ አንተ መከራህን ያለቀስክ ሊሆን ይችላል ተራራው አላሳልፍ ብሎ ሊሆን ይችላል ተራራው እይታህን ጋርዶት ሊሆን ይችላል እይታህን ለጋረደው ነገህን ለጋረደ ነጋችሁን ማየት ላቃታችሁ ሰዎች ዛሬ የእግዚአብሔር መልስ እንዲህ ነው ነጋችሁን ለጋረደ ተራራ ጥቂት እምነት ትንሽ እምነት ቅንጣት እምነት ቅንጣት የምታህል እምነት
የሚታየው ትልቁን ተራራ የሚታየው ግዙፉን ተራራ ለሚታየው ችግራችሁ የተሰጣችሁ የማይታይ ትንሽ እምነት ነው ሰይጣን ሁሌ እንዲሸነግለን ተራራችንን አቁሞ ተራራህን ያስለካል በሜትር ያስለካል በሴንቲሜትር ያስለካል በኪሎሜትር ያስለካል ጌታ ኢየሱስ ክርስቶስ ደግሞ ትልቁን ተራራ እንዲነቀል የሚያስፈልግ ትልቅ እምነት ሳይሆን የሰናፍጭ ቅንጣት የምታህል እምነት ይዛለ ይሄንን ተራራ አለ ዮ ተነቀልና ወደ ማዶ እለፍ ብትል ምን ይላል አለ አንድ ሰው ጮክ ብሎ አንተ ተራራ ተነቀል ይበል አንተ ተራራ ተነስና ሂድ በሉት ግደላችሁም ተናገሩ አንተ ተራራ ተነቀል በሉት ተነስ አለ የሰናፍጭ ቅንጣት የምታህል እምነት አለ በጣም የሚገርመው የሰናፍጭ ቅንጣት የምታህለው እምነት ውስጥ ጌታ ያስቀመጠው ሚስጥር አለ ይሄን ለበላችሁና ለሙሽሮች ቃል ኪዳን እንሄዳለን በጣም የሚገርመው ነገር ተራራ በባህሪው አያድግም ተራራ በባህሪው ምን አይልም አቤት ተራራ ሁሌ የዛሬ 10 አመት ያያችሁ ከመወለዳችሁ በፊት የነበረው ተራራ አያድግም እናንተ አድጋችሁ አርጅታችኋል ያ ተራራ ግን ምን አይልም ወናች ያለውን ሰው ነገር አድርጉትና ተራራ አያድግም በሉት ንገቱ ተራራ አያድግም በሉት እና እንዲህ አለ ኢየሱስ ተራራና ሰናፍጭን አስቀመጠና አወራቸው በጣም የሚገርም ጥልቅ የሆነ ሚስጥር አለ በተራራ ውስጥም ባስቀመጣት ከተራራው ጋር ባወዳደራት በትንሿ በቅንጣት በመታህል ሰናፍጯ ውስጥ የሚገርም ሚስጥር አለ ተራራው አያድግም የዛሬ 10 አመት ያው ነው የዛሬ 20 አመትም ያው ነው የዛሬ 30 አመት ያው ነው ለማያድገው ተራራ ግን ቅንጣት ታክል ግን የምታድግ ሰናፍጭ ሰጣቸው ለማያድገው ችግር ለማያድገው መከራችሁ የሚያድግ እምነት ሰጥቷቸዋል የሰናፍጭ ቅንጣት የምታህል እምነት ሰጥቷቸዋል ተራራ የማያድገው በተራራ ውስጥ ህይወት የለም በተራራ ውስጥ ህይወት ሲኖር ነው ተራራው የሚያድገው በተራራ ውስጥ ግን ምን የለም ህይወት የለም ስለዚህ ተራራው የሞተ ነው ለሞተ ችግራችሁ የማወራው እኔ ለሶስት ሰው ነው ለሞተ ችግራችሁ ለሞተ ተራራችሁ ለማያድገው ተራራ